ሰላም ጤና ይስጥልን። ውድና የተከበራችሁ የከቤ ዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንኳን በሰላም መጣችሁ። ሁሉ አማን፣ ሁሉ ሰላም ነው። ቤተሰብ፣ ስራ፣ ጤና ሁሉ መልካም። እኔ ከሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተም ባለ ሙሉ ተስፋ ነኝ ሰላም እንደሆናችሁ። እግዚአብሔር በያላችሁበት ይጠብቃችሁ። ደህና ሁኑልኝ። የሰራችሁትን ይባርክላችሁ። ጤና እድሜ ይስጣችሁ የኔ ውዶች። በጣም ነው የማመሰግነው። ሁሌም ሀሳብ አስተያየታችሁን ስለምታስቀምጡልኝ አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬም አንድ ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ሀሳብ አስተያየታችሁን አስቀምጡልኝ ኮመንት ስር። ምክርም እንደዚህ ቢሆንም ብላችሁ እኔ ምክር እቀበላለሁና እህቶቼ ኮመንት ስር አስቀምጡልኝ። አዲስ ጀማሪ ስለሆንኩኝ ስራውንም ማስተካከል ያለብኝን ነገር ይሄንን አስተካክል በሉኝ አስተካክላለሁ ማለት ነው። እና ስለ ከዚህ በፊቱ አመሰግናለሁ። አሁንም አብራችሁን ሁኑ፣ አብረን እንደግ ነው የምላችሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ረዱና ኢዮባን ነው። ረዱና ኢዮባ ስንት ቅርብ ጊዜ ነው ያው እኛ አንድ ላይ ማየት የጀመርነው እንጂ እነሱ አብረው ያደጉ አብረው እየተማሩ እስከ ዛሬ አብረው የደረሱ ልጆች ናቸውና ረዱም መጀመሪያ ወደ ሚዲያ ስትመጣ እናውቃታለን። ኢዮባም ትንሽ ነው ወደ ሚዲያ ሲመጣ፣ ግን እግዚአብሔር ይመስገን እግዚአብሔር አሳድጓቸው አብሮ አኑሯቸው እህልና ውሃቸውን አንድ አድርጎ ለጋብቻ ደርሰው ለአቅመ አዳም ደርሰው ትዳር ላይ ደርሰዋል። እግዚአብሔር ይመስገን። ትዳር በነገራችን ላይ በጣም ትልቅ አቋም ነው። ትልቅ ብዙ ነገር በውስጡ ያለ ነገር ነው እና ይሄ ሚዲያ ላይ ሲጣሉ ሲፈልጉ አብረው እንደሚሆኑ ሳይፈልጉ ለቪዲዮ እንደሚለያዩ ሲፈልጉ ቀለበት የሚያደርጉ ሳይፈልጉ ቀለበቱን አውልቀው እንደሚጥሉ ሲፈልጉ አብሮ አንድ ቤት ውስጥ ሳይፈልጉ ጥለው ከሌላ ጋር ምናምን እንደሚዘለል አይደለም። እንደው አሁን ጊዜ ላይ ሚዲያ ላይ ስናይ ትዳር ቀለል ያለ ነገር ደግሞ የሆነ ሰው ደግሞ ሚዲያ ላይ በጣም አብዝቶ ሲላላጥ ምናምን ልክ እንደዛው አይምሰለን። ትዳር ላከበረው ሰው ተከብራችሁ የምትኖሩበት ነገር ነው። ክብር የሚሰጣችሁ ግርማ ሞገስ የሚሰጣችሁ መልካም ባል ካገኛችሁ ተከብራችሁ የምትኖሩበት ነው። ያው በነገራችን ላይ ትዳር ውስጥ ብዙ ነገር ሊኖር ይችላል። ሁሉ ጊዜ ደስታም ላይገኝ ይችላል። ያው የዚች ዓለም ኑሮ ስለሆነች ደግሞ ሁለቱም የተለያየ ቦታ ተወልደው ከተለያየ ቤት አድገው ከተለያየ አስተዳደግ አንድ ላይ ሲመጡ ሁለቱም አንድ አይነት ጸባይ ይኖራቸዋል ማለት አይደለም። ግን የእግዚአብሔር ስራ ድንቅ ነውና ሁለቱን አንድ አደረገ ሲባል ጸባያችን እየተግባባ እየተቻቻልን እየተመካከርን ከማንኛውም ሰው በላይ እየተቀራረብን አንድ ላይ ስንኖር ግን ሁሉንም ነገር ተጋፍጠን ከማንኛውም እና እንኳን ከሌላ ዘመድ ጓደኛ ይቅርና እናትና አባትን ራሱ ትተን ወደ ራሳችን ትዳር ወደ ራሳችን ቤት ነው የምናመራው ማለት ነው። ለአቅመ አዳም ስንደርስና ያቺ ወንዱም ከሆነ ያቺ ሚስቱ ከማንም በላይ ነው ለሱ እሷም ደግሞ ባሏ ከማንም በላይ ነው ለሷ ማለት ነው። ፈጣሪ ትክክለኛውን ሰው ከሰጠን ፈጣሪ ለሁላችንም ትክክለኛውን ሰው ይስጠን። እኛም ትክክለኛ ሰው እንድንሆን ይርዳን፣ ልቦና ይስጠን። ወንዱም ለልጆቹ ተምሳሌት መሆን የሚችል ሰው ያድርግልን። ሴቷም እንግዲህ ለልጆቿ ለጎረቤቶቿ ለሴት ልጅ ተምሳሌት መሆን የምትችል ያድርግን። ሁላችንም ልቦና ይስጠንና ትዳራችንን አክብረን ባላችንን አክብረን የምንኖር ያድርገን። በነገራችን ላይ የሆነ እዚህ ሚዲያ ላይ ብዙ ስንገላለጥ የማይገባ አለባበስ የማይገባ ንግግር ስናደርግ ማለት ነው ቀላል ይመስላል፣ ግን በጣም ነው። የትኛውም እናትና አባት የትኛውም እህትና ወንድም
ክብር ነክ ነገር እንድናደርግ አይፈልጉም። እናትና አባቶቻችን መከራ አይተው የሚያሳድጉን፣ መከራ አይተው የሚያስተምሩን ነገ በእኛ ተስፋ ስላላቸው ነው። ነገ ወግ ማድረግ በእኛ ለማየት ተስፋ ስላላቸው እኛ ነገ ተነጉዳ ሰርተን እነሱን የምናስከብር በእኛ ማረፍ የሚችሉ ስለሚመስላቸው ነው። በጣም ብዙ ነገር ከኛ ስለሚጠብቁ ደስ እያላቸው ነው ስቃይ ውስጥ እያለፉ ራሱ እኛን የሚያሳድጉን ማለት ነው። ስለዚህ ይህ ነገር ደግሞ ከአብዛኞቻችን ላይ አይገኝም። ከብዛቱ ጥቂት ነው የሚገኘው። እንደዛ ቤተሰቡን የሚያስደስት የተከበረ ስራ ላይ የሚገኝ የተከበረ ማንነት ላይ የሚገኝ ማለት ነው። እና እስኪ አሁን የነ ኢዮባንና የነ ረዱት ሰርግ እዩ። የኢዮባ እናትና አባት ወንድሞቹ፣ ጓደኞቹ እንዴት ደስተኛ እንደሆኑ እዩዋቸው። የረዱ እናትና አባቶቿን በቪዲዮ ተመልክታችኋል። ደግሞ ሴት ልጅ ራሷን ስታስከብር፣ ቤተሰቦቿ ስታስከብር ምን ያህል እንደምትከበር አያችሁ። እህቶቼ በቻላችሁ መጠን ክብራችሁን ጠብቁ። በክብራችሁ አትደራደሩ። ሆነ ይሄ እኮ የድሮ የቀረ ነገር ነው። የሆነ ወንዱ አንዳንድ ጊዜ አንቺ አሁንም እንደ ድሮ ዘመን ሰዎች ነሽ እንዴ? አዎ የድሮ አይነት ሰው ነኝ። ምክንያቱም ሴት ልጅ የድሮ ጊዜ ትከበራለች። ወንድ ልጅ በስርዓቱ ቤተሰብ ይጠይቃል። ቤተሰብ እሺ ካሉ ከዛ በኋላ የሚደረገውን አድርጎ በክብር ይወስደኛል። አሁንም ጊዜ ላይ ይሄው ተከትለው የሚገቡት በስልክ ተጀናጅ ነው ብር የሚልኩት ራቁት ቪዲዮ እያስላኩ የሚያሰቃዩት በድሮ ጊዜ የለም። የድሮ ጊዜ ክብር አላቸው። ሰው ይከባበራል። ሰው በትክክለኛ ማንነቱ ነው የሚቀራረበው። አሁን ላይ ጊዜው ተበላሽቷል እና ራሳችሁን አስከብሩ። አብሶ ወደ ህይወታችሁ ነገር ላይ ወደ ህይወታችሁ የሚመጣውን ሰው በደንብ ማወቅ አለባችሁ። ያ ሰው እኔን ያከብረኛል ወይ? ቤተሰቦቼን ያስከብርልኛል ወይ? ያከብርልኛል ወይ? ወደፊት ምን አይነት ባል ነው የሚሆንልኝ ብላችሁ አስቡበት። እኔ ከእናንተ በላይ አውቄ ሳይሆን የተሰማኝን ነው ማወራው። እኔም ከእናንተ ምክር እፈልጋለሁ እና ሴት ልጅ በምንም አይነት ነገር ላይ ስትሆን ራሷን ማስከበር፣ ክብሯን መጠበቅ ግዴታ ነው ማለት ነው። ራስን መጠበቅ፣ ራስን ማስከበር ትልቅ ነገር ላይ እናንተ ክብራችሁን፣ ሰውነታችሁን በብር በሀብት አትገምቱ። እናንተ ከብርም ከሀብትም በላይ ናችሁና ሴት የሰው ልጅ እኮ በእግዚአብሔር አምሳል ነው የተፈጠርነው እና በእግዚአብሔር አምሳል ስንፈጠር ደግሞ እግዚአብሔር በአምሳሉ ነው የፈጠረን። የትኛው እንስሳ ነው በእግዚአብሔር አምሳል የተፈጠረው? እኛ የሰው ልጆች ግን ብሩክ ነን እና ፈጣሪ ባርኮ ነው የፈጠረን። እኛው ያው እንግዲህ ሰውነታችንን በኃጢአት ብናጨቀየውም ብናቆሽሸውም እግዚአብሔር ግን እንደ ራሱ ነው የፈጠረን። በራሱ አምሳል ነው የፈጠረን እና እግዚአብሔር ንጹሕ ልቦና ይስጠን፣ ማስተዋሉን ያድለን፣ እንደው አዋዋላችንን ያሳምርልን፣ ማታችንን የማታ እንጀራ ስጠኝ ነው የሚሉት እናቶቻችን ጸሎት ሲያደርጉና ፈጣሪ ማታችንን ያሳምርልን። ራሳችንን አስከብረን ቤተሰቦቻችንን የምናስከብር ያድርገን በሁሉም ነገር እና በክብራችሁ አትደራደሩ ነው የምላችሁ። ቤተሰብ የእናንተ ደስታ ምን ያህል እንደሚያስደስተው አይታችኋል እዚህ ቪዲዮ ላይ ራሱ ማለት ነው። እና በቀላሉ ነገር ራሳችሁን ክብራችሁን አታሳንሱ። እናንተ ከምንም በላይ ናችሁ። ለሴት ልጅ ክብሯ ነው ከምንም ነገር ሊበልጥባት የሚገባው። ስትከበር ነው ሁሉ ራሷን የምትወደው፣ ሰውን የምታከብር፣ ትዳሯን የምትወደው እና መጀመሪያ ደግሞ እኛ ራሳችንን ማክበር አለብን። ለራሳችን ትልቅ ቦታ መኖር አለበት። ሀብታምም ቢሆን ዲሃ ሰው ነው። ያው በ9 ወር ነው የተወለደው። ግን እኛ ከሀብት እንደምንበልጥ ማወቅ አለብን። የትኛውም ኑሮ ደረጃ ላይ ብንኖርም ክብራችንን እንጠብቅ። ሰውነታችንን፣ አካላችንን በቆሻሻ ገንዘብ ጠፊ ነው። እኛ ከገንዘብ በላይ ነን እና
ራሳችንን ወደማይሆን ነገር እንውሰድ። ክብራችንን የሚጠብቅልን ሰው እንፈልግ እና አመሰግናለሁ። ደህና ሁኑልኝ። ባይ